በየዓመቱ ከ10 ቢሊዮን ቶን በላይ የሚመዝን የቆሻሻ ክምር በምድር ላይ ይከማቻል። አብዛኛው የዓለማችን ክፍል በዚህ ክምር ስር ተቀብሮ መውጫ ቀዳዳ ሲፈልግ፣ አንዲት ሀገር ግን ከፋብሪካዎቿ በሮች ጀርባ ማንም ሊገምተው የማይችለውን ሚስጥራዊ የቴክኖሎጂ መሳሪያ ፈብሪካለች። ይህም ተራ የቆሻሻ ማከማቻ ቦታ አይደለም። ይልቁኑ ቀን ከሌት አየር እንደ ጉድ የሚስብ ብሎም አያስፈልጉም ተብለው የተጣሉ ቆሻሻዎችን ወደ ተአምር የሚቀይር ግዙፍ የሀብት ማፍሪያ ማሽን ነው። ተደርምሰው የወደቁ ሕንፃዎች ሲያልፍም ኮንክሪቶች ተጨፍልቀው ወደ አዲስ የመንገድ መሰረትነት ይለወጣሉ። የተሰነጠቁ የሶላር ፓናሎች ተፈታተው ንጹህ ሲሊኮን ይወጣላቸዋል። ያረጁ ጨርቆች ተበጣጥሰው አዲስ የጨርቅ ክር ይሆናሉ። የማያስፈልጉ ኤሌክትሮኒክሶች ተሰባብረው ውድ ማዕድናቸውን ያፈልቃሉ። የበሰበሰ የምግብ ቆሻሻናም ያገለገለ የምግብ ዘይት ደግሞ ከተማ የሚያበራ ኃይልናም የጄት ነዳጅ ይሆናል። ታዲያ በ2024 ብቻ ከ400 ሚሊዮን ቶን በላይ የታደሰ ሀብት ወደ ሀገሪቱ ኢኮኖሚ ተመልሷል። ነገር ግን ከነዚህ አስደናቂ ቁጥሮች ጀርባ ማንም ሊገምተው የማይችለው ሌላ አስፈሪ እውነታ ተሸሽጓል። ቻይና በፋብሪካዎቿ በሮች ጀርባ የዘረጋችው ግዙፍ የቆሻሻ መልሶ መጠቀሚያ መረብ ተራ አካባቢን የማጽዳት ሥራ ነው ወይስ በዓለም ላይ ማንም ሊገምተው ያልቻለው የወደፊት የሀብትና የኢኮኖሚ ጦርነት መነሻም? ዓለምን ከካርቦን ይታደጋሉ ተብለው የተተከሉት በሚሊዮን የሚቆጠሩ የሶላር ፓነሎች አገልግሎታቸው ሲያበቃ ወደ አስፈሪ የመርዛማ ቆሻሻ ተራራነት እየተቀየሩ ይገኛሉ። ታዲያ ቻይና ይህንን አዲሱን የቴክኖሎጂ አደጋ ወደ ቢሊዮን ዶላር ትርፍ የምትቀይርበት ስውር የሳይንስ ሚስጥር ምንድን ነው? በየዓመቱ ከ10 ቢሊዮን ቶን በላይ ቆሻሻ በሚመረትበት በዚህ ምድር ላይ የሰው ልጅ ቆሻሻ የመፍጠር ፍጥነት ወይስ የቻይና የላቁ ማሽኖች ያንን ቆሻሻ ወደ ሀብት የመቀየር አቅም? በእውነቱ የቱ ያሸንፋል? በዛሬው ቪዲዮ እነዚህን እንመለከታለን። እርሶም ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አብረውን ይቆዩም። የቻይና የቆሻሻ መልሶ ማቀነባበር መረብ ከትናንሽ የቆሻሻ ሰብሳቢዎች አልፎ 150,000 የሚደርሱ የተለያዩ የቆሻሻ ሰብሳቢ ጣቢያዎችንና 1800 እጅግ ዘመናዊ የቆሻሻ መለያ ማዕከላትን ያቀፈ ሀገራዊ የኢንዱስትሪ መዋቅር ሆኗል። የደረቅ ቆሻሻን መልሶ የመጠቀም ምጣኔያቸውም 59 በመቶ ደርሷል። በአንድ ዓመት ውስጥ ብቻም 8.4 ሚሊዮን አሮጌ ተሽከርካሪዎችና 630,000 ቶን የተጣሉ የቤት ውስጥ ኤሌክትሮኒክሶች በሕጋዊ መስመር ተበታትነው ወደ አዲስ ቁሳቁስነት ተለውጧል። ነገር ግን ከነዚህ አስደናቂ ቁጥሮች ጀርባ የሰው ልጅ ቆሻሻን የሚያመርትበት ፍጥነትና ቴክኖሎጂ ያንን ቆሻሻ ወደ ትርፍ የሚቀይርበት ፍጥነት የሚያደርጉት ከባድ የሩጫ ውድድር አለ። ትልልቅ ከተሞችና የገጠር አካባቢዎችም ያሏቸው የቴክኖሎጂ ልዩነት ከጥሬ ዕቃ ዋጋ መዋዠቅ ጋር ተደማምሮ የእነዚህን መልሶ ማቀነባበሪያ ኩባንያዎች ትርፋማነት እየተፈታተነው ይገኛል። ለዚህም እንደ ዋና ምክንያት የሚነሳው አረንጓዴው አብዮትም ዓለምን ይታደጋል ተብሎ ሲጠበቅ ራሱ ሌላ አስፈሪ የቴክኖሎጂ ቆሻሻ ማዕበል እየፈጠረ ነው። ለአካባቢ ጥበቃ ምልክት የሆኑት የሶላር ፓናሎች የአገልግሎት ዘመናቸው ሲያበቃ ወደ ግዙፍ የመርዛማ ቆሻሻ ክምርነት እየተቀየሩ ይገኛሉ። እንደ አውሮፓ አቆጣጠር በ2030 ቻይና ብቻዋን 1.5 ሚሊዮን ቶን የተጣሉ የሶላር ፓናሎች ተገኝቶባታል። በክፍለ ዘመኑ እኩሌታ ደግሞ ይህ ቁጥር ወደ 20 ሚሊዮን ቶን ይደርሳል። ኃይል መስጠት ያቆመ ፓናልን መልሶ መጠቀም ደግሞ እጅግ አስቸጋሪው የሳይንስ እንቆቅልሽ ነበር። በፋብሪካው መጋዘን ውስጥ የተደረደሩት ፓናሎች መጀመሪያ የኃይል የሙከራ ምርመራ ይደረግላቸዋል። በጥሩ ሁኔታ ላይ ያሉት ታድሰው ለአነስተኛ ፕሮጀክት ሲላኩ፣ ሙሉ በሙሉ የወደሙት ግን ወደ አስፈሪ የኬሚካልናም የሙቀት ማዕበል ይገባሉ። ትልቁ ፈተናም የብርጭቆውን የሶላር ሴሎችንናም የጀርባውን ሽፋን አጣብቆ የያዘው የኢቪኤ ማጣበቂያ መበጣጠስ ነው። አውቶማቲክ መቁረጫዎች ውጫዊውን የአሉሚኒየም ፍሬም ካወለቁ በኋላም ፓነሎቹ ተጨፍልቀው በ150 ዲግሪ ሴልሺየስ ሙቀት ይሞቃሉ። በመቀጠል ቁሳቁሱ ለ30 ደቂቃ ያህል በ500 ዲግሪ ሴልሺየስ ከፍተኛ ሙቀት ውስጥ ያልፋል። ይህም 99 በመቶ የሚሆነውን ግትር ማጣበቂያ ሙሉ በሙሉ እንዲቃጠል ያደርገዋል። ታዲያ
ከዚህ የተቃጠለ ፍርስራሽ ውስጥ የሚወጣው ቅሬት በሚንቀጠቀጡ ወንፊትና በማግኔት መለያዎች ውስጥ አልፎ እንደ ክብደቱ ይለያያል። ቀጥሎም ከዛው የተገኘው ብርጭቆ ተሰባብሮ ለአዲስ ብርጭቆ ወይም ለኮንክሪት መስሪያነት ይውላል። ሲሊኮኑ ደግሞ ተጣርቶ ወደ ከፍተኛ ንጽህና በመሸጋገር ወደ አዲስ ሶላር ፓናል ማምረቻ ይመለሳል። ቻይና ኤሌክትሪክ መስጠት ካቆመ ቻናል ውስጥ እያንዳንዷን ግራም ጠቃሚ ቁሳቁስ ፈታታ ታወጣለች። ነገር ግን ይህ የሶላር ፓናሎች መልሶ አጠቃቀም የችግሩ ማጠቃለያ ሳይሆን የስርዓቱ መጀመሪያ ብቻ ነበር። በ2023 ብቻ ቻይና 2.41 ቢሊዮን ቶን የግንባታ ቆሻሻ አፈራርሳለች። ከዚህ ውስጥ 860 ሚሊዮን ቶኑን ወደ ኢኮኖሚው መልሰዋለች። አንድ ህንፃ ሲፈርስ አካባቢው ወደ ተበታተነም የኮንክሪት የብረትና የአፈር ውቅያኖስ ይቀየራል። ግዙፍ ተንቀሳቃሽ ማሽኖች በሰዓት እስከ 300 ቶን ፍርስራሽ እየለዩ በከፍተኛ ጫና ኮንክሪቱን ያደቁታል። በላይኛው በኩል የተንጠለጠሉ ኤሌክትሮማግኔቶች ከፍርስራሹ ውስጥ ብረቱን መዘው ሲያወጡት፣ ቀሪው አፈርና ድንጋይ ደግሞ ወደ ተለያዩ መጠን ወዳላቸው ክፍሎች ይለያያሉ። ከ4.75 ሚሜ ያነሱ ጥቃቅን ቅንጣቶች ለሲሚንቶ ማጠናከሪያነት ሲውሉ፣ ትልልቆቹ ደግሞ ለመንገድ መሰረተ ልማት ያገለግላሉ። የብዙ ቶን ኮንክሪት ፍርስራሾች በሚደቁበት በዚህ ግዙፍ የኢንዱስትሪ ቅጥር ግቢ ውስጥ የበለጠ ስውርና ውስብስብ የሆነም ሌላ የቆሻሻ ፍሰት ይጠብቃቸዋል። ከ10 ሚሊዮን ወደ 100 ሚሊዮን ክፍልፋይ ያደገው የኤሌክትሮኒክስ መፈታታት ሌላ ፍጹም የተለያየም የፊዚክስና የኬሚስትሪ ህግን ይከተላል። ሰርኪት ቦርዶች በ280 ዲግሪ ሴልሺየስ ጋዝ በሚሞቅ ከባድ ማሽን ውስጥ ይገባሉ። ሙቀቱ የብረት ብየዳውን ሲያቀልጠው የውስጡ ቺፖችና ኮኔክተሮች ሳይጎዱ ይላጣሉ። በመቀጠል የሁለት ዘንግ መቁረጫዎችና የሃመር ሚል ማሽኖች ፋይበር ግላሱን ሰባብሮ ውስጥ ያለውን መዳብ ወደ ንጹህ ብረት ዱቄትነት ይለውጡታል። ነገር ግን እነዚህ ሁሉ ግዙፍ የብረትና የካርቦን ማሽኖች ለአንድ ሁለንተናው ጥያቄ መልስ ለመስጠት የሚደረጉ ጥረቶች ናቸው። ታዲያ ዋናው ጥያቄ እዚህ ጋር ነው። በዚህም የሰው ልጅ በሚያመርተውና በሚጥለው የቆሻሻ ማዕበል ፍጥነትና በእነዚህ የላቁ ማሽኖች የመልሶ የማቀነባበር አቅም መካከል የሚደረገው ፍልሚያ መጨረሻው ምን ይሆን? የማሽኖቹ ድምፅና ግዙፍ የኢንዱስትሪ መዋቅር ሊመልሰው ያልቻለው ዋናው ጥያቄ አሁንም አየር ላይ ተንጠልጥሎ ይገኛል። የሰው ልጅ የሚያመርተው ቆሻሻ ፍጥነት ቴክኖሎጂው መልሶ ከሚያቀነባብርበት አቅም በላይ እየፈጠነ ከሆነም መፍትሄው መልሶ የሚያቀነባብሩትን ማሽኖቹን ማፋጠን ብቻ ሊሆን አይችልም። ምክንያቱም ቆሻሻው የሚመረትበት ፍጥነት ለመልሶ ጥቅም ከሚውልበት በእጅጉ ይበልጣል። በሌላ በኩል በየዓመቱ ከ20 ሚሊዮን ቶን በላይ የሚጣሉ አልባሳት ከዚህ ግዙፍ የፋብሪካ መረብ ጀርባ ሌላ አስደናቂም የኢንዱስትሪ መስመር ይዘረጋሉ። ጨርቆች ወደ ፋብሪካው ሲገቡ ኦፕቲካል ስካነሮች የጨርቁን አይነትና የፋይበር ስብጥር በሰከንዶች ውስጥ ይለያሉ። በጥሩ ሁኔታ ላይ ያሉ ልብሶች ተጸድተው ወደ አዲስ አገልግሎት ሲላኩ፣ የተቀደዱትና ያረጁት ደግሞ በከፍተኛ ኃይል በሚሰሩ የውሃና የኬሚካል ገንዳዎች ውስጥ ያልፋሉ። ብረታ ብረቶች በማግኔት ከተወገዱ በኋላ አየር በሚነፉ ማሽኖች አቧራውና ጥቃቅን ብናኞች ይለያያሉ። በመቀጠል የካርዲንግ ማሽኖች የተበጣጠሱትን ጨርቆች ወደ አንድ አቅጣጫ በማስተካከል አዲስ የጥጥና የሱፍ ክር ይፈትሉባቸዋል። ቻይናም እንደ አውሮፓ አቆጣጠር በ2030 ከሚጣሉ ጨርቃ ጨርቆች 30 በመቶ ያህሉን መልሶ በማቀነባበር 3 ሚሊዮን ቶን አዲስ ፋይበር የማምረት ግብ አስቀምጣለች። ነገር ግን ልብሶችና ኤሌክትሮኒክሶች ከተጣሉ በኋላም ለቀናት ወይም ለሳምንታት በየመጋዘኑ ሊቆዩ ይችላሉ። በፍጥነት የሚበሰብሰው የምግብ ቆሻሻ ግን እንዲህ አይነት እድል አይሰጥም። 10 ሚሊዮን ሕዝብ የሚኖርባት አንዲት ከተማም በየቀኑ 1400 ቶን የምግብ ቆሻሻ ታመርታለች። ይህ ቆሻሻ በጊዜ ካልተሰበሰበና ካልተቀነባበረም አጠቃላይ አካባቢውን በመበከል ሊታደጉት የማይችሉት የተፈጥሮ አደጋ ይፈጥራል። ልዩ የቆሻሻ መኪኖች ቁሳቁሱን ወደ ታሸጉ ማዕከላት ካስገቡ በኋላም ሽታው እንዳይወጣ ይደረጋል። እዚያም የማይበሰብሱ ከባድ ቁሳቁሶች ተለይተው ከተወገዱ በኋላም
ተዘዋዋሪ መቁረጫዎች የምግብ ቆሻሻውን ወደ ወፍራም ፈሳሽነት ይቀይሩታል። በመቀጠል ኦክሲጅን በሌለበት በተዘጋ ገንዳ ውስጥ ከ35 እስከ 38 ዲግሪ ሴልሺየስ ሙቀት ባለው አካባቢም ባክቴሪያዎች ኦርጋኒክ ቁሳቁሱን እንዲያበሰብሱት ይደረጋል። በዚህ ሂደት የሚፈጠረው ባዮጋዝ ተጣርቶ ወደ ኤሌክትሪክና የሙቀት ኃይል ይለወጣል። በናንጂንግ ከተማ የሚገኝ አንድ የማቀነባበሪያ ማዕከል ባወጣው መረጃ መሰረት በ4 ዓመታት ውስጥ ብቻም ከ740,000 ቶን በላይ የምግብ ቆሻሻን በመጠቀም 34.57 ሚሊዮን ኪዩቢክ ሜትር ባዮጋዝና ከ40 ሚሊዮን ኪሎዋት ሰዓት በላይ ኤሌክትሪክ ማመንጨት ተችሏል። የበሰበሰው ቅሪት ደግሞ ወደ አልሚ ማዳበሪያነት ይለወጣል። ሆነም ግን የምግብ ቆሻሻ በፍጥነት ተበስብሶ ወደ ኃይል ሲቀየር ተቃራኒው የሆነው ሌላው ቁሳቁስ ግን ለአካባቢው ትልቅ ስጋት ሆኖ ይቀጥላል። ለ1 ደቂቃ አገልግሎት የሚውል የፕላስቲክ ጠርሙስ በተፈጥሮ ውስጥ ሳይበላሽ ለዘመናት ሊቆይ ይችላል። በ2024 ብቻ ቻይና 62 ሚሊዮን ቶን የፕላስቲክ ቆሻሻ ያመረተች ሲሆን መልሳ ማቀነባበር የቻለችው ግን 19.5 ሚሊዮን ቶን ያህሉን ብቻ ነው። ፕላስቲኮች ወደ ፋብሪካ ሲገቡ በካሜራዎችና ኢንፍራሬድ ሴንሰሮች አማካኝነት በፖሊመር አይነታቸው ይለያያሉ። ምክንያቱም የተለያዩ ፕላስቲኮች የተለያዩ የሙቀት ማቅለጫ ነጥቦች ስላሏቸው በአንድ ላይ ማቀነባበር አይቻልም። በ80 ዲግሪ ሴልሺየስ የሙቀት መጠንና በሶዲየም ሃይድሮክሳይድ ኬሚካል ገንዳዎች ውስጥ የታጠበው ፕላስቲክ ተጨፍልቆ ከደረቀ በኋላ ኤክስትሩደር ወደሚባል ማሽን ይገባል። እዚያም በከፍተኛ ሙቀት ቀልጦ ወደ ፈሳሽነት ከተቀየረ በኋላ ተቆርጦ ወደ አነስተኛ የፕላስቲክ ፍሬዎች ይለወጣል። እነዚህ ፍሬዎች ለአዲስ ማሸጊያዎችና ለጨርቃ ጨርቅ ፋይበሮች ይውላሉ። ነገር ግን ሂደቱ እዚህ ላይ አያበቃም። ከባድ ጫናን፣ ግጭትንና ከፍተኛ የሙቀት መለዋወጥን ለመቋቋም ተደርገው የተሰሩት የተሽከርካሪ ጎማዎች ከተጣሉ በኋላ መዋቅራቸውን ሳይቀይሩ ለብዙ ዓመታት ይቆያሉ። እንደ አውሮፓ አቆጣጠር በ2024 መጨረሻም ቻይና ብቃታቸውን ያረጋገጡ 79 የጎማ መልሶ ማቀነባበሪያ ኩባንያዎች ያሏት ሲሆን የዓመት አቅማቸውም 5 ሚሊዮን ቶን ይደርሳል። አሮጌ ጎማዎች ወደ ፋብሪካ ሲገቡ ጠንካራው የብረት ቀለበት ተቆርጦ ከተወገደ በኋላ ቀሪው ጎማ ተጨፍልቆ ወደ ዱቄትነት ይለወጣል። ወይም ኦክሲጅን በሌለበት ምድጃ ውስጥ በ550 ዲግሪ ሴልሺየስ ሙቀት በመጠበስ ወደ ዘይት፣ ጋዝና ካርቦን ይበታተናል። ይህ ሁሉ ግዙፍ የኢንዱስትሪ እንቅስቃሴም የሚያሳየው ቻይና እያንዳንዱን የተጣለ ቁሳቁስ ወደ ሀብት ለመቀየር የሄደችበትን መንገድ ነው። ነገር ግን አንድ የመጨረሻና እጅግ አስቸጋሪ የሆነም ቁሳቁስ አሁንም አልተፈታም። ክብደቱ እጅግ ከባድ የሆነም የማይበሰብስና የመጓጓዣ ወጪው ከራሱ ዋጋ በላይ የሆነ ቁሳቁስ አለ። ይህ ቁሳቁስ ምንድን ነው? ይህን ቀጥለን እንመለከታለን። ያ የመጨረሻውና እጅግ አስቸጋሪው ቁሳቁስ ብርጭቆ ነው። ብርጭቆ እንደ ኦርጋኒክ ቆሻሻዎች በባክቴሪያ ተበስብሶ ወደ አፈር አይቀየርም። እንደ ፕላስቲክ ተጨምቆ ቦታ የመቆጠብ ባህሪም የለውም። እጅግ ከባድ ከመሆኑ የተነሳም የመልሶ ማቀነባበር እሴቱ ከመጓጓዣ ወጪው ጋር ሲነጻጸር ዝቅተኛ በመሆኑ ትልቅ የኢንዱስትሪ ፈተና ሆኖ ቆይቷል። በሼንዜን ከተማ ብቻም በ2023 ገደማም 647,000 ቶን ያህል የተጣለ ብርጭቆ የተሰበሰበ ሲሆን ይህም በቀን ከ1772 ቶን በላይ እንደማለት ነው። የብርጭቆ ቁርጥራጮች ወደ ፋብሪካ ሲገቡ በካሜራዎችና በኦፕቲካል ሲስተሞች አማካኝነት በከፍተኛ ፍጥነት በቀለማቸው ይለያያሉ። አውቶማቲክ መለያ መሳሪያዎቹም እያንዳንዱን ቀለም ወደ የራሳቸው ክፍል ይገፋሉ። በመቀጠል በታሸጉ ማሽኖች ውስጥ ተጨፍልቀው በጥቃቅን ቅንጣቶች ይበተናሉ። የኢንዱስትሪ ደንቦችን ለመጠበቅ የጭፍለቃ ማሽኖቹ የብርጭቆ ብናኝና የመስታወት ስብርባሪዎች አየር ላይ እንዳይበተኑ ልዩ የድምፅና የአዋራ መቆጣጠሪያ ሽፋኖች አሏቸው። የታጠበውና የተጣራው የብርጭቆ ስብርባሪም በ1500 ዲግሪ ሴልሺየስ የሙቀት መጠን በሚፈላ ግዙፍ እቶን ውስጥ ከሌሎች ጥሬ ዕቃዎች ጋር ይቀላቀላል። ቀልጦ ፈሳሽ የሆነው ብርጭቆም እንደገና አዳዲስ ጠርሙሶችን፣ ማሰሮዎችንና የተለያዩ የኢንዱስትሪ ቁሳቁሶችን ለማምረት ይውላል። ከፕላስቲክ ብርጭቆና ብረታ ብረት ጎን ለጎን እጅግ ከፍተኛ በሆነ መጠን የሚበሰብሰው ሌላው ቁሳቁስ ደግሞ ወረቀት ነው። በ2024 ብቻ
ቻይና 69.7 ሚሊዮን ቶን ያህል የተጣለ ወረቀት መልሳ ማቀነባበር የቻለች ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር በ2.4 ሚሊዮን ቶን በላይ ብልጫ አለው። ከየመኖሪያ ቤቱና ከቢሮዎች የተሰበሰቡት የወረቀት ጥቅሎች ሃይድሮፓልፐር ወደሚባል ግዙፍ የኢንዱስትሪ ገንዳ ውስጥ ይገባሉ። እዚያም ውሃ፣ ኬሚካሎችና በከፍተኛ ኃይል የሚሽከረከሩ መቁረጫዎች ወረቀቱን በመበጣጠስ ሴሉሎስ ፋይበሮችን ይለያያሉ። ይህ ወፍራም የወረቀት ፈሳሽ ከተጣራ በኋላም ቀጭን ሆኖ በሚንቀሳቀስ መረብ ላይ ይዘረጋል። ውሃው ተመጦ ሲወጣም ፋይበሮቹ አብረው ይጣበቃሉ። በመጨረሻም በጋለ ሲሊንደርና በከባድ ሮለሮች አልፎ ደርቆ አዲስ ካርቶን፣ ጋዜጣና የማሸጊያ ወረቀት ሆኖ ይወጣል። ምንም እንኳን እያንዳንዱ የመልሶ ማቀነባበር ዑደት የሴሉሎስ ፋይበሮችን ርዝመት እያሳጠረው ቢሄድም ሂደቱ ግን የተፈጥሮ ዛፎችን ከመቁረጥ ይታደጋል። በእነዚህ ግዙፍ የፋብሪካ በሮች ጀርባ የሚከናወነው እያንዳንዱ ሂደት አንድ ግልጽ እውነታን ያሳያል። ቻይና የሰራችው ይህ ግዙፍ ማሽን ተራ የቆሻሻ ማጽጃ ዘዴ ሳይሆን የወደፊት የዓለም ሀብትን የመቆጣጠር ስትራቴጂካዊ መሳሪያ ነው። የሰው ልጅ በየቀኑ የሚያመርተው የቆሻሻ ማዕበልና የቴክኖሎጂው የማቀነባበር አቅም የሚያደርጉት ፍልሚያ ገና አልተጠናቀቀም። የፍጆታችን ፍጥነት እየጨመረ በሄደ ቁጥር የቴክኖሎጂው የመልሶ ማቀነባበር ፍጥነት ቀድሞ ሊሄድ ይችላል ወይስ በራሳችን የቆሻሻ ክምር ስር እንቀበራለን? ሐሳቡን በኮሜንት ላይ ያስቀምጡም። የዓለማችንን መጻኢ ዕድል በስውር የሚቀርጹ የቴክኖሎጂ ሚስጥሮችን ለማወቅ ቻናላችንን ሰብስክራይብ በማድረግ ቤተሰብ